እያደረክ ነው? እኔ ደህና ነኝ። እንዴት ነሽ? እሱ እኮ የኔ ነው። እሱንም አውቃለሁ። ታዲያ ቦታው መልሰዋ። አመረርሽ እንዴ? ይኸው መለስኩት። አይዞሽ ይደርቅልሻል። በፈጣሪ ጤነኛ አይደለም እንዴ? እየሰማሁሽ እኮ ነው። ቆይ ምን እየሰራሽ ነው? ገንዘብ ምናምን አገኘሽ እንዴ? ለምን አታውኝም? ገንዘብ ያገኘሽ ትመስያለሽ። በጣም መጥፎ ሁኔታ ውስጥ ነኝ ታውቂያለሽ። እባክሽ ላግዝሽና እኔም ልቀላቀል። ወንድሜ ስማ፣ ይሄ ነገር ላንተ ምንምህ ነው፣ ለእኔ ግን ልዩ ቦታ ያለው ዕቃ ነው። ይሄን ካወቅ በቂ ነው። እንዳትሞክረው እያልሽኝ ነው? ያው ከቻልክ። ቆይ ስታይኝ ሌባ መስልሻለሁ እንዴ? እውነት ለመናገር ትመስላለህ። እስኪ ልሽ አንቺስ ምን ትመስያለሽ? ቁምጣ ለብሰሻል ምናምን። አባትሽ በጣም ሀብታም መሆን አለበት እና እናትሽ በምቾት ሶፋ ላይ ተኝታ እባካችሁ ጭማቂ አምጡልኝ ትላለች። እስኪ እኔን ተመልከች ተመልከች ተመልከች። ምን? ኮሌጅ አይንሽ ላይ በግልጽ ያስታውቃል። እርግጠኛ ነኝ የኮሌጅ ተማሪ ነሽ። እሺ አንተስ እባክህ? የትንሽነት ስሜት ጺም ምናምን። ሴት እንዴት ማናገር እንዳለብህ እንኳን አታውቅም። እኔ ነኝ ያልተማረ ምንም የሌለው መጥፎ ነገር ትመስላለህ። በቀላሉ ዱርዬ ነገር ነህ። በጣም ጥሩ ተናጋሪ ነሽ፣ ግን ታውቂያለሽ ቤተሰቦችሽ በጣም ያካብዳሉ ማለት ነው። ስለዚህ እንዳያስቡ መሄድ አለብሽ መሰለኝ። አንተ ባለጌ። አታስቢ፣ ገንዘቡን እጠብቅልሻለሁ። እንዳንተ የወረድኩ መሆን አልፈልግም። እንዳታደርጊው። እንደዛ መሆን ምን ይሰራልሻል? ወዴት ነው? ቆይ ወዴት ነው እንዴ? ምን እያደረጋችሁ ነው? የትም አትሄጂም። ቁሚ። እባክህ ቦርሴን ስጠኝ። ቦርሴን ስጠኝ። ኧረ እባክሽ ልተኛበት። የወንድ ጓደኛ አላት እንዴ? የወንድ ጓደኛዬ ነው። ታንሱ እንሂድ የኔ ውድ። እኔ? አዎ። ይቅርታ ወንድሜ። ምንም ችግር የለውም ወንድሜ፣ አይመለከተኝም። መቀጠል ትችላለህ። አንቺ ምንድን ነው የሴት ጓደኛ ነው ያለኝ አትይም እንዴ? ልቀቁኝ። ያዛት። ልቀቀኝ። ያዛት እንዳለቃት። ይቅርታ እንዴ ከማስቀይማችሁ ከዚህ ቦታ ዞር ብትሉ። ኧረ ጠጋ። ምንድን ነው ያ ሁሉ ጉራ? ወዴት ሄደ? ደህና ነሽ? እንሂድ። ይቅርታ አላነሷችሁም። ቦርሳሽን እንኪ። ባቱ እባላለሁ። አንቺ ግን ታንሱ ብለሽ ጠራሽኝ። ኩምሳ ላልሽኝ ይሄንን ቦታ ለምን እንዳያሽው አሁን ገባኝ። አይደለም፣ እንደውም እዚህ አካባቢ እንደዚህ አይነት ነገር አይፈጠርም። ለመጀመሪያ ጊዜ ነው ያጋጠመው። ልክ ነሽ፣ ግን አሁን እኮ ዱርዬዎች የማይገቡበት ቦታ የለም። ለማንኛውም ደህና ነሽ? በጣም ፈርቼ ነበር። አይዞሽ፣ ተረጋጊና የሆነ ቦታ እንቀመጥ። ስልኳ ተዘግቷል። እንዲህም አይሆንም። ምንም ዜና የለም። ምንም። ሪፋት ቆይ፣ ጓደኛዋ ጋር ሄዳ ነው። አናግሬያታለሁ። ቆይታ ትመጣለች። የኔ ማር፣ አንተ በጣም ትይዛታለህ። ከልጅነቷ ጀምሮ ሁልጊዜ ታስቸግራታለህ። ልጅን እንዴት ማሳደግ እንዳለብኝ ልታስተምርኝ እንዲያውን እንዳትደፍሪ። እንደዛም አላደርግም። ብቻ ልቀቃት። የራሷ ህይወት ነው። ማድረግ የምትፈልገው ነገር ታድርግ። ኢስታንቡል መሄድ ከሆነ የምትፈልገው ትሂድ። ራሷ ኖራ ትማርበታለች። አይሆን፣ አንድ ጊዜ ተከድቻለሁ እና በድጋሚ እንደዚህ አይነት ነገር ማሳለፍ አልፈልግም። በእርግጥ ማንም ችግርን የሚመኝ የለም፣ ግን ያ ቦታ ለእኔ በጣም ልዩ ነው። እውነቴን ነው። በጣም መጥፎ ቀናቶችን እያሳለፍኩ ነው። በህይወቴ ለእኔ በጣም የከፋ ቀን ነው ባቱ። ለምን ብላ አትጠይቀኝም እንዴ? አልጠይቅሽም። ኢስታንቡል መሄድ እፈልጋለሁ፣ ግን አባቴ አትሄጂም አለኝ። ኢስታንቡል? ዛሬ ጠዋት የዩኒቨርሲቲ መግቢያ ተለቋል። እናም ኢስታንቡል ደረሰኝ። ግን አባቴ ኢዝሚር ውስጥ አብሬ የምቆይ መስሎት ነበር። ታውቃለህ፣ ውጤቱን ሲያየው አበደ። በጣም ብዙ ሰው ሰብስቦ ድግስ ደግሶ ነበር።
የመድን ዋስትናም ገብቶልኝ ነበር። እንደ ስጦታ የመድን ዋስትና? የኔ አባት የሆነ ቀን ኮቾሮ ገዝቶልኝ ነበር። ለአመታት ገንዘብ አጠራቅም ያለው እዛ አዲስ ህይወት መጀመር ፈልጋለሁ። በጣም ፈንታ ታምኛለሽ? እኔ እንጃ። ምን ነው? ምክንያቱም እኔም ኢስታንቡል ነው የደረሰኝ፣ ግን እኔም መሄድ አልችልም። እየቀለድክ ነው? ከፊትሽ የቆመው ከቱርክ 77ኛ የወጣው ባቱ ደግሪመንች ነው። እንዴት ነሽ? እንደዚህ አይነት ውሸት አትዋሸኝ። ምን ማለት ነው? ምን ነው? ትንሽ እንኳን ልታስመስልኝ አትችልም? እውነት ለመናገር አላውቅም። እንደዛ አትመስለኝም። በፈጣሪ። እና ምንድን ነው የምመስለው? ያው ከባሰ ከቱርክ 400 ሺኛ ምናምን። 400 ሺኛ? እሺ ስልክሽን ክፈችና ባቱ ደግሪመንች ብለሽ ፈልጊ። እሺ አመንኩ በቃ። እና ቆይ ለምን መሄድ አትችልም? እንደኔ አባት አይፈቅድልህም እንዴ? አንተ ሰነፍ ተነስና ስራ። በቃ ይበቃል። ኦሊ ተው! ኦሊ ተው እኮ ነው የምልህ። ልቀቂኝ እባክህ ተረጋጋ ልጄ። ተው እረፍ ነው የምልህ። ቆይ ምን እየሆንክ ነው? ሱሬ ስለሰፋ ስዘልበት እንዳይወልቅ ብዬ ነው። ራቁቴን እንደሆነ አትፈልጊም አይደል? አይ አልፈልግም። ቀዝቃዛ ነው ግን ደስ ይላል። በይ አውልቂና ግቢ እንጂ። አውልቂ ማለት እንዴ? ታዲያ ምን ልበልሽ? አይ እኔ አልዋኝም። ለምን? ልዩ ቀንሽ ላይ ነሽ እንዴ? ለምንድን ነው እንደዚህ የማይረባ ጥያቄ የምትጠይቀኝ? ትንሽ አልተዳፈርክም ሰውየው? እሺ ምን ልበልሽ? ያለ ጥያቄ እኮ ነው የጠየቅኩት። ነው ወይስ መዋኘት አትችይም? እኮ እኔ ሁልጊዜ በጋሽ የሽሜ ነው ማሳልፈው። መዋኘት የተማርኩት በ3 ዓመቴ ነው። እሺ አንተ እንደዚህ ብለህ ጠየቅከኝ? ተመራቂዋ መጣች። እንኳን ደህና መጣሽ። ናፍቀሽ ነበር። አመሰግናለሁ አቶ ቦዘኔው። ይልቅ ወሬውን ከምታወሪ ነይ አንድ ነገር ልንገርሽ። ይሄ ቀዝቃዛ ውሃ ትልቅ መድኃኒት ነው። ምች ሲመታኝ ሁሌ በቀዝቃዛ ውሃ ገላ እንታጠባለሁ። ለነገሩ እኛ ቤት ሙቅ ውሃ አታገኝም። የኔ ነገር ስለ ገላ መታጠብ ምናምን እያወራሁ ነው ለካ። ይልቅ መጥፎ ነገር እንዳታስቢ። ልብስ ለብሻለሁ። ምናልባት ያለበስኩ መስሎች ደግሞ ሌላ ነገር እንዳታስብ እሺ? ሁልጊዜ የወረደ ቀልድ ማስታቁን ትቶ ቀሽም ተረት የሆነ እውነት ታስገርሚኛለሽ። ቆይ ንገርኝ እስኪ አንቺ ምን አይነት ቀልድ ነው የሚያስቅሽ? ነው ወይስ ዜና ምናምን ነው የሚያስደስትሽ? ለማንኛውም አታረሳሽኝ። ነይና የዋና ችሎታሽን አሳይኝ። ነው ወይስ አትችይም? እሺ መጣሁ። ፊትህን አዙር። እሺ እኛ ይናፋር እዞራለሁ።